ተደርጎ ተንጸባርቋል። ስለዚህ ቅድስት ቤተክርስቲያናችን ስምምነቱን ተቀብላ የዘጋችውን በር መጀመሪያ ክፍት ነበርና እንደገናም በመኖሪያ የተዘጋውን በር በመክፈትና ግቡ ማለቷ ይታወሳል። 9 ሰዓት ላይ ይህንን አድርገው ቀኑን ሙሉ አንመጣም ሲሉ ውለው 10 ሰዓት ላይ ግን ለማንም አንመጣን ሳይሉ ቤታቸው ውስጥ ገብተዋል። ቤተ ክህነት ውስጥ ማለት ነው። ቤተክርስቲያንም እስቲ ሁሉንም ነገር በትዕግስት እንየው በማለት ዝም ብላ እየተመለከተች ነው። ስለዚህ ሕግን የጣሰ ሰው፣ ስምምነትን የጣሰ ሰው ዛሬም ደጋግመው እውነትን ለማስመሰል ሐሰትን በሚለቁ ሰዎች እንዲህ አይነት ድፍረት የሚመለከተው አካል ሊመለከትልን እና አሁን በቃ ሊል ይገባል ብለን መልእክታችንን እናስተላልፋለን ሲሉ አቡነ አብርሃም ተናግረዋል።